በኢትዮጵያ የከፍተኛ ትምህርት ምሩቃን ለስራ እጦትና እንግልት ሲዳረጉ ይስተዋላል። የሲቪል ምህንድስና ምሩቁ ግን የቤተሰቦቹን እርሻ በመጠቀም በትንሽ መሬት ላይ በመስኖ ልማት ከፍተኛ ገቢ እያገኘ መሆኑን ምሩቁ አርሶ አደር ተናግሯል። በወረዳው በመስኖ የማምረት ከፍተኛ ባህል ቢኖርም የውሃ እጥረት ለመስኖ ልማቱ እንቅፋት ሆኖብኛል ሲል የምንጃር ሸንኮራ ወረዳ ግብርና ጽሕፈት ቤት ገልጿል። አንዱ አለምናን ዝርዝራለሁ። ሻውላ ሰፋ በምንጃር ሸንኮራ ወረዳ ኢራምቡቲ ቀበሌ ነዋሪ ነው። ከደብረ ታቦር ዩኒቨርሲቲ በሲቪል ምህንድስና ተመርቋል። ተመርቆ ስራ ማግኘት ፈተና በሆነባት ኢትዮጵያ ውስጥም እሱ ስራ ፍለጋ ወደ ከተማ መንከራተትን አልመረጠም። የቤተሰቦቹን መሬት በጋ ላይ በጠብታ መስኖ ማልማት ጀመረ እንጂ ለስራ ፍለጋ የማጠፋውን ጊዜ አሁን ለማልማትና ራሴን ለመለወጥ እየተጠቀምኩበት ነው ይላል። እኔ አንደኛ ያው የመንግስት ስራ ቀጥታ አልጠበቅኩኝም። ይሄንኛውን ወደ ግል ስራ ነው የገባሁት። ያሉኝ መሬት አማራጮች ነበሩኝ። እነኚህን አማራጮች ተጠቅሜ የግሌን ስራ እየሰራሁኝ ነው። ግዴታ አሁን አብዛኛው ተማሪ ተመርቆ በስራ አጥነት እየተንከራተተ ነው። እኔ ግን ያንን አልጠበቅኩም። የሌሎቹንም የተመረቁበትን እዛ ውስጥ ገብቼ የነኛን እንትን እያጣበብኩኝ አይደለም። እዚህ ያለው የስራ ክፍተት እኔንም ይጋብዛል። ሁለተኛ ደግሞ ለሌሎችም ክፍተት ይሰጣል። ቢያንስ በእኔ ግር አንድ ሰው እዛ ይገባል ብዬ አስባለሁ። ለምሳሌ አሁን እኔ በፍለጋ የማባከነው ጊዜ ምናልባት እስካሁን ድረስ ስራ ልፈልግ ብል ላላገኝም እችላለሁ። ግን እኔ የምፈልግበትን ጊዜ እዚህ እየሰራሁበት ነው። ቢያንስ እየተለወጥኩ ነው እኔ ማለት ነው። ይህ ተግባር እኔንም ቤተሰቤንም እንድጠቀም እድል ሰጥቶኛል የሚለው ሻውል በበጋ የጠብታ መስኖ በመጠቀም በሄክታር ከ800 ሺህ ብር በላይ በአንድ ጊዜ ምርት ማግኘት እየቻልኩ ነው ይላል። ስለ ጠብታ መስኖ የጠብታ መስኖ በጣም ጥቅም ነው። እኛ አካባቢ አሁን አምና አቻምና ዘንድሮን ጨምሮ ማለት ነው በጣም ውሃ ችግር አለ። ያ የውሃ ችግር የሚቀርፍልን ትልቁ መንስኤ ይሄ የጠብታ መስኖ ነው። ምክንያቱም አንደኛ ከወጪ ይቀንሳል፣ ውሃ ይቆጥብልናል፣ ማዳበሪያ ይቆጥባል፣ የሰው ጉልበት ይቆጥባል። አጠቃላይ ቢያንስ በፈርኦር ከምናለማው ወደ 50-40% ይቆጥብልናል ማለት ነው። ከወጪ እንድናለን። ከዛንት ምናልባት እኔ አሁን ወደ 1 ሄክታር አካባቢ የሚሆን ነው እየሰራሁት። ግን ቢያንስ ከሄክታር እስከ 800 ሺህ ብር ይገኛል በደንብ ከተሰራ ማለት ነው። ለዛውም እንደውም ከዛ በላይ ሊገኝ ይችላል። ግን እኔ እስካሁን በሄድኩበት አቅጣጫ እንደዛ አካባቢ የሚገኝበትን አጋጣሚ ያዩኝ ነው። በምንጃር ሸንኮራ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ጳውሎስ ምንችል እንደ ወጣት ሻውላ ሰፋ ሁሉ በርካታ በመስኖ የሚያለሙ አርሶ አደሮች ቢኖሩም የውሃ እጥረት ግን ከፍተኛ ችግር መሆኑን አንስተዋል። ከዚህ ቀደም በነበረው ጊዜ ወደ መስኖ ልማት አርሶ አደሩን ለማስገባት በነበረው ትንቅንቅ ብዙ አለመደማመጦች ወይም ደግሞ አርሶ አደሩ ያለመቀበል ችግር ነበረ። አለፍ ሲልም አንዳንዶቹ አካባቢዎች ላይ ወንዝ አካባቢ ያው ከሌላ ከሃይማኖታዊ ጉዳይ ጋር ያይዘው ሰይጣን ይመታናል እንደዚህ ብለው የማይሰሩበት ደረጃ የደረሰበት ጊዜ ነበር። እንዳልከው የዚህ መስኖ መጠቀም ባህሉ ከሁለት ቀበሌዎች አይዘልም ነበርና በአሁኑ ሰዓት ግን የቸገረንኛ የመስኖ መጠቀሙ ባህል ሳይሆን አቁሙ ይያል ነው። ለምን ብትለኝ በአብዛኛው እኛ አካባቢ ያለን የውሃ ሀብት በተለይ የገጸ ምድር ውሃ በጣም አነስተኛ ስለሆነ የሰው ፍላጎትና የመሬቱና የውሃው አለመጣጣም ችግር እየፈጠረ ስለሆነ ህዝቡ በሚጠቀምበት ሰዓት የእርስ በርስ ግጭትም ጭምር እየፈጠረ ስለሆነ አሁን በገደብ ነው እያሰራር ያለ ነው እንጂ ለመስራት ያለው ባህል በጣም ከፍተኛ የሆነና ያደገ እንዲሁም ቴክኖሎጂዎችን ጭምር ውሃ ቆጣቢ የሆኑ ቴክኖሎጂዎችን ጭምር እየተጠቀመ ያለበት ነገር ነው አሁን ባለበት ሁኔታ ያለው። ወጣቶች እንዲህ አካባቢን መሰረት ያደረገ ስራን በመስራት ከስራ ፈላጊነት ተላቆ ከራስም አልፎ ቤተሰብና ሀገርን መጥቀም እንደሚገባ ተነግሯል።